ዛሬ በቴክኖሎጂው ዓለም ትልቅ ማዕበል ስለፈጠረውና የኤአይ ውድድርም ሙሉ በሙሉ ወደ ሌላ ምዕራፍ ስላሸጋገረው ስለ አንትሮፒ ኩባንያ ሁለት እጅግ ግዙፍ አዳዲስ መግለጫዎች በጥልቀት እንመለከታለን። ኩባንያው ባወጣው ይፋዊ መግለጫ መሰረት የኩባንያው መሪ ሞዴል የሆነው ክላውድ ኦፕስ 4.8 በይፋ ስራ ላይ መዋሉን ያበሰረ ሲሆን በተመሳሳይ ቀን ከ65 ቢሊዮን ዶላር የሚገመት የሲሪየስ ኤች ኢንቨስትመንት ፈንድ ማጠናቀቁን አስታውቋል። ይህ የካፒታል ፈሰስ የኩባንያውን አጠቃላይ የገበያ ዋጋ ወደ 965 ቢሊዮን ዶላር እስከ 1 ትሪሊዮን ዶላር ዋጋ አቅራቢያ እንዲያድግ አድርጎታል። አዲሱ ክላውድ ኦፕስ 4.8 ከቀደሙት የኦፕስ ስሪቶች እንደ 4.7 በተለየ መልኩ በተለይ በኮዲንግ፣ አጀንቲክ ታስክ፣ በጥልቅ ምርምርና በቢሮ ስራዎች ላይ እጅግ አስደናቂ የሆነ የላቀ አቅም ይዞ ቀርቧል። በትልልቅ የኤአይ መመዘኛዎች ቤንችማርክ ላይ እንደተመዘገበው ኦፕስ 4.8 የላቀ የኮዲንግ ውድድር ላይ 69.2% በማስመዝገብ ከተቀናቃኞቹ ኦፕን ኤአይ ጂፒቲ 5.5 እና የጉግል ጀሚናይ 3.1 ፕሮ በከፍተኛ ልዩነት መብለጥ ችሏል። በሌላ በኩል ሞዴሉ ከአስተሳሰብ ስህተት ወይም ሃሉሲኔሽን የጸዳ እንዲሆን ተደርጎ የተገነባ ሲሆን ከቀድሞ ስሪት ይልቅ የተሳሳተ የኮምፒውተር ኮዶችን ሳያርም የማለፍ እድሉ በ4 እጥፍ የቀነሰና እጅግ አስተማማኝ መሆኑ ተረጋግጧል። ኦፕስ 4.8 መለቀቅ ጋር ተያይዞ በክላውድ ኤአይ፣ በክላውድ ኮድ እና በኤፒአይ ተጠቃሚዎች ዘንድ እጅግ ትልቅ ደስታ የፈጠረ አዳዲስ የቴክኖሎጂ ባህሪያት ፊውቸር ተካተዋል። ከነዚህ መካከል ዋነኛው የተጠቃሚዎች ኤአይ ለአንድ ስራ የሚሰጠውን ትኩረትና የጥልቀት መጠን እንዲቆጣጠር የሚያስችል ኢፈርት ኮንትሮል የተባለ መሳሪያ ነው። በተጨማሪም በክላውድ ኮድ ላይ የተገነባው ዳይናሚክ ወርክ ፍሎው የተሰኘው አዲስ አሰራር የኤአይ ረዳቱ በጣም ግዙፍና ውስብስብ የሆኑ የሶፍትዌር ግንባታዎችን የራሱን ስህተት እየፈተሸና የሰው ልጅ ረዳትነት ሳይጠብቅ በራሱን እንዲያጠናቅቅ ያስችለዋል። ይበልጥ የሚያስደንቀው ነገር ይህ ሁሉ አቅም እየጨመረ ቢመጣም የአንትሮፒክ መደበኛ የኤፒአይ ዋጋ ሳይቀየር በ1 ሚሊዮን ኢንፑት ቶክንስ ወደ 5 ዩኤስዲ እና በ1 ሚሊዮን አውትፑት ቶክንስ ወደ 25 ዩኤስዲ ሆኖ ቀጥሏል። ስራዎችን እስከ 2.5 እጥፍ በፍጥነት ማከናወን ለሚፈልጉ ደግሞ አዲስ ፋስት ሞድ ፕሪሚየም ዋጋ ቀርቧል። በአጠቃላይ የአንትሮፒክ አዲስ ኦፕስ 4.8 እና የ965 ቢሊዮን ዶላር የገበያ ዋጋ ማሳያ የኤአይ ኢንዱስትሪ ተራ ሞዴሎችን ከመስራት ባለፈ በዓለም አቀፍ ደረጃ በትላልቅ ኢንተርፕራይዞች እና በሶፍትዌር መሐንዲሶች ዘንድ በከፍተኛ ደረጃ ሊታመን የሚችል የዲጂታል መሰረተ ልማት የመገንባት ደረጃ ላይ መድረሱ ነው።